በረከት እባላለሁ። ተወልጄ ባደኩበት ሰፈር ገጀራው ይሉኛል። ወደዚህ ሰፈር የመጣሁበት ዋነኛ ምክንያት ያን እንደም የተጠማ ስሜን ጥዬ ከእቴ ጋር በሰላም ለመኖር ነው። እንዴ እቺ ልጅ ማን ናት? እኛ ሰፈር አዲስ ፍላወር በቀለ እንዴ? ዛሬ ካየኋት ሁለተኛ ቀኔ ነው። አዲስ ተከራይ ሳትሆን አትቀርም። ሂጂ አናግሬያት ልምጣ። አብርሽ ይባላል። ለዚህ ሰፈር ዋና ሪሞት ኮንትሮል ነኝ። ለሰፈሩ አዲስ ነሽ መስ የሚያስቸግርሽ ካለ እኔ አለው። እኔ መች ጠየቅኩ? አሁን ከመንገዴ ዞር በል። ያ ደግሞ ማን ነው የሚመጣው? ምን እያልካት ነው ልጅቷን? ደክሟት እኮ አይቼ ቦርሳዋን ላግዛት ብዬ። እውነቱን ነው እህቴ? አዎ። ምን ተፈጥሮ? ከነዚህ ጋር ደግሞ ምን እየሰራ ነው? እህቴን እኮ መንገድ ላይ አቁመው ሲያስቸግሯት አግኝቻቸው ነው። ቤኪ የዛሬን ብቻ አለፋችሁ። እነዚህ ጭስ የጨረሳችሁ ሰዎች ናቸው። ሰው መሆናችሁን ራሱ ዘንግቷል። እዚህ ሰፈር አዲስ ናችሁ መሰለ። ስትጠሩ አቤት ስትላኩ ወዴት ካላላችሁ ከዚህ ሰፈር ነው የምናባርራችሁ። እሱን እናያለን። ማና ቤት ማን ወዴት እንደሚል ባንቺ ሆኖ የውሃ መንገድ ድንገቴ 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 ይቺ ደግሞ ማን ነች? ሰሞኑን የመጣች አዲስ ተከራይ ነች። እንዴት አባቷን ነው የምታምረው? በእናት ትላንት አብርሽ አስቆማት ወንድማ መጥቶ ፎክሮብን ሄደች ልጅ ነች። እሱ ነው እናንተ ላይ የፎከረው? አብርሽ ሂድና ስልኳን ቀምታት ነው። እኔ እጄ ቀማታለሁ። ምን ነው ሞቴን ካላፈጠናችሁልኛል? ምን ለማለት ፈልገህ ነው? ትናንትና ወንድሟ እንዴት ገላምጦን እንደሄደ አይተሽዋል ነበር? እና ገላምጦን ቤት ምን እንዳያመጣ ብቻ ልጁ ምንም አላማረኝም። ቆይ እናንተ ከኔ ምንድነው የምትፈልጉት? ከአንቺ ደግሞ ምን ልንፈልግ እንችላለን? ስልኬን አምጣው፣ በኋላ ችግር እንዳይፈጠር። ምን አይነት ችግር ነው የሚፈጠረው? ወንድሜ ካየ ጥሩ አይሆንም። አሁን ስልኬን ስጠኝ ልሂድ። ወንድ ከሆነ ይምጣና ስልኩን ከኔ ይቀበል። አሁን ከዚህ ሂጂ፣ አፍጥኝም። እባክህ ስልኬን ስጠኝ፣ ብዙ ፋይል አለበት። ፋይል ካለበትማ ለኛ በጣም ይጠቅማል። ቆይ ለእናንተ የኔ ፋይል ምን ያደርግላችኋል? የት ላይ እንደሚሰራልህ እናሳይሻለን። አሁን ከዚህ ጣሽ። እባክህ ወንድሜ ሳሽን ምን ከበልሽ? የደወሉላቸው ደንበኛ ጥሪውን ለጊዜው መቀበል አይችልም።